ታዲያስ ሰላም ዛሬ የኤችቲኤምኤል ቱቶሪያላችንን እንጀምራለን ማለት ነው። እንግዲህ በባለፈው የዌብ ዴቨሎፕመንት ሮድማፕ ሳሳይ የመጀመሪያው የሚሆነው ኤችቲኤምኤል ነው ብያለሁኝ። ኤችቲኤምኤልን ዛሬ እንጀምራለን ማለት ነው። ኤችቲኤምኤል ማለት ምን ማለት ነው የሚለውን እንጀምራለን። እንግዲህ ሎጎዋ በተለምዶ የምናያት ይችላል። የኤችቲኤምኤል ሎጎ እቺ ፋይል ያለባት ይህ ቨርዥኗ ነው። ወደፊት እናየዋለን ምን ማለት እንደሆነ ኤችቲኤምኤል 5 ለማለት ነው እናየዋለን። what is HTML? እንግዲህ HTML ማለት አጽሮተ ቃል ነው። የአብሪቪዬሽን የምንለው ማለት ነው። ሲተነተን H ማለት ሃይፐር ማለት ነው። T ቴክስት፣ M ማርክአፕ እና ላንጉጅ ማለት ነው። ሃይፐር ቴክስት ማርክአፕ ላንጉጅ ነው። ይህ ነገር ወደዚህ ወደ ኮምፒውተር ላንጉጆች ስትመጡ የተለያዩ ላንጉጆች ይኖራሉ። ላይክ ማርክአፕ ላንጉጅ አለ ራሱ፣ ስክሪፕቲንግ ላንጉጅ፣ ፕሮግራሚንግ ላንጉጅ የሚባሉ የተለያዩ ላንጉጆች አሉ። ከዛ ውስጥ ለእንደዚህ አይነት ነገር የሚያገለግለው ቴክስትን ፑት ለማድረግ ሆነ ዶክመንት ሊሆን ይችላል የሆነ ቴክስትን በሆነ መልኩ ለማስቀመጥ የሚያገለግሉ የኮምፒውተር ላንጉጆች ማርክአፕ ላንጉጅ ይባላል። ከማርክአፕ ላንጉጁ ደግሞ ሃይፐር ቴክስት ማለት ሊንክ ቤዝድ ማለት ነው። እነሱን ፑት ለማድረግ የሚጠቅመን ሃይፐር ቴክስት ኤችቲኤምኤል ነው ማለት ነው። በዛ መልኩ እንድትረዷቸው። ስክሪፕቲንግ ላንጉጅ ደግሞ የሚባል አለ። ጀስት ስክሪፕት የሚጻፍበት ኖርማል የፕሮግራሚንግ ስክሪፕት ከአንድ ፕሮግራም ወደ አንድ ፕሮግራም ለምሳሌ ስዊች ማድረግ ቢፈለግ በስክሪፕት መልክ ነው። ላይክ እንደነ ፓይተን ምናምን ፓርት ኦፍ ፕሮግራሚንግ ላንጉጅ ቢሆን በዛ መልኩ ነው። እንግዲህ ኤችቲኤምኤል ዘ ስታንዳርድ ማርክአፕ ላንጉጅ ፎር ክሬቲንግ ዌብ ፔጅስ ነው። እያንዳንዱ ነገር የራሱ ስታንዳርድ ይኖረዋል። ዌብ ፔጆች ባይ ዲፎልት ስታንዳርድ ማርክአፕ ላንጉጃቸው ኤችቲኤምኤል ነው። በጣም ብዙ ኤግዛምፕሎች አሉ ማርክአፕ ላንጉጅ። ለምሳሌ ኤግዜኤምኤል የሚባል ማርክአፕ ላንጉጅ አለ። ጄሰን ምናምን የሚባሉ አሉ። ሌሎች ማርክአፕ ስታይል ሺቶች አሉ። ለምሳሌ ሲኤስኤስ ራሱ ማርክአፕ ላንጉጅ። ነገር ግን የዌብ ፔጅን አጠቃላይ ስትራክቸር ለመስራት እንደ ስታንዳርድ የተቀመጠው በኮሚቴዎቹ ኤችቲኤምኤል ነው ማለት ነው። ኤችቲኤምኤል መማር ግዴታ ነው ማለት ነው። እንግዲህ ስራው የዌብ ፔጅን ስትራክቸር ዲስክራይብ ማድረግ ነው። ለዌብሳይቱ ማለት ዌብ ብራውዘሩ ሪድ አድርጎ ኢንተርፕሬት እንዲያደርገው እሱን ዲስክራይብ ማድረግ ነው በስነ ስርዓት ኤችቲኤምኤል ማለት ነው። በውስጡ እንግዲህ የሚይዛቸው ኤሌመንቶች ነው። ኤችቲኤምኤል ውስጡ ያለው ነገር ኤሌመንቶች ናቸው። እነዛ ኤሌመንቶች ናቸው በብራውዘሩ ሪደብል የሚሆኑት ማለት ነው። ሌላኛው እነዚህ ኤሌመንቶች የሚባሉ ደግሞ ስራቸው እንደነገርኳችሁ ብራውዘሩን እንዴት አድርጎ ኮንቴንቶችን ዲስፕሌይ እንደሚያደርግ ኤክስፕረስ ማድረግ ይሆናል ስራቸው ማለት ነው። ኤሌመንቶች የሚባሉት ባጭሩ ግን እንደምታዩት የአንድ ኤችቲኤምኤል ኮድ ቤዚክ ስትራክቸሩ ይሄን ይመስላል። በቃ ይሄን ይመስላል። የመጀመሪያዋ ኮድ የምትባለው አይችነች። እንደምታዩት ዶክ ታይፕ ኤችቲኤምኤል ይላል። ከዛ ኤችቲኤምኤል እነዚህ ሁልጊዜ ኤችቲኤምኤል እየሰራችሁ እስካሉ ድረስ እነዚህ ግሬተር ዛን እና ሌስ ዛን ሳይኖች ሁልጊዜ አይቀሩም ማለት ነው። ታግ ለማስቀመጫ ወይም ኤሌመንት ብለን እስካሁን ያነሳናቸው ወደፊት የምናየው አለ። እነሱን ለመጻፍ ሁልጊዜ እነዚህ ሌስ ዛን እና ግሬተር ዛን ምንድነው ግሬተር ዛን እና ሌስ ዛን እና ግሬተር ዛን ውስጥ መሆን አለበት ማለት ነው። ይሄ ስታርት ታግ ይባላል። ከዛ ደግሞ እንደዚህ እንደምታዩት ለዛን ስላሽ አድርጎ ይሄኛው ኢንድ ታግ ይባላል። ሁልጊዜ ይሄኛው መዝጊያ ነው ይሄኛው። እናንተ ሁልጊዜ ስታዩት ለምሳሌ ኤችቲኤምኤል ኮድ እየጻፋችሁ ነው ከተባላችሁ ኤችቲኤምኤል ውስጥ ተከፍቶ ኤችቲኤምኤል ውስጥ የሚያልቅ እንደምታዩት መሆን አለበት ማለት ነው። በውስጡ ሄድ እና ሄድ አለ፣ ቦዲ የሚባላል፣ ሜታ ታይትል። እነዚህ ምን ማለት እንደሆኑ ወደፊት የምናያቸው ቢሆኑ ነገር ግን እነዚህ ስትራክቸር ሁሉም ፔጆቻችሁ ውስጥ እቺ ለምሳሌ አለች ማለት ነው። ምንድን ናቸው በዌብ ፔጅ ላይ ምንድነው እነሱ የሚመስሉት ብላችሁ ስታዩ ሁልጊዜ ዶክ ታይፕ የምትለዋለች የመጀመሪያዋ እዚህ ጋር ያየናት ማለት ነው። ይሄ ስትራክቸር ከዛ ኤችቲኤምኤል አለ። ከዶክ ታይፕ ስር አንድ ኤሌመንት ነው የሚሆነው ኤችቲኤምኤል የሚለው ራሱ ማለት ነው። በዚች ይከፈታል፣ በስላሿ ይዘጋል። ውስጡ ሁለት ኤሌመንት ብቻ ይኖረዋል፣ ሄድ እና በዲ የሚባል ማለት ነው። ሄድ ውስጥ ራሱ እንደገና ታይትል ምናምን የሚባሉ ሌሎችም አሉ እዚህ ሊስቶች። እንደ ሳምፕል ግን ታይትል ብቻ ስለወሰደ እዚህ ይኖራል። በዲም ውስጥ በጣም ብዙ ታጎች አሉ እዚህ ማለት። በአጭሩ ግን ኤችቲኤምኤል ውስጥ ሁለት ኤሌመንቶች ብቻ አሉ፣ ሄድ እና በድ የሚባሉ ብቻ። ይችኛዋ ከዚህ ለብራውዘሩ ላይ ዲስፕሌይ የሚሆነው ኤችቲኤምኤል ውስጥ ያሉት በዲ የምትባለው አፓርት ብቻ ትሆናለች ማለት ነው። ይችኛዋ በዲ ብቻ። ሌላኛው ይሄ ኢንፎርሜሽን ነው። ኢንፎርሜሽን ትርጉማቸው ምን ማለት እንደሆነ ለማወቅ ዶክ ታይፕ ማለት ልቀድም ያልኳቸው ኤችቲኤምኤል ፋይል ለማለት ለማመልከት ነው። ኤችቲኤምኤል እንግዲህ ብዙ ቨርዥኖችን አልፏል። ከ1990ዎቹ አካባቢ መጀመሪያ የቲም በርነርስ-ሊ ኤችቲኤምኤል እና ከሰራ በኋላ
ከዛ ጀምሮ ቨርዥን 1 2 3 እያለ በጣም ብዙ 1.0 1.02 ምናምን እያለ የተለያዩ ቨርዥኖችን አልፏል። ስለዚህ አሁን ላይ ያለበት አሁን ላይ እየተጠቀምነው ያለ HTML ቨርዥን HTML5 ነው። HTML5 ለማመልከት ደግሞ ዶክ ታይፕ እንላለን ማለት ነው። ይቺ እንደምታዩት ኤክስክላሜሽን ማርክ ዶክ ታይፕ ይቺን ስትጽፉ ከላይ ይህ ዶክመንት HTML5 ነው የሚለውን ይይዛል ማለት ነው ብራውዘራችን። ምክንያቱም ኮዳችንን አት ዘ ኢንድ ዲስፕሌይ የምናደርገው በብራውዘር ስለሆነ ማለት ነው። ከዛ በመቀጠል HTML እያንዳንዷን ነገር HTML ውስጥ መሆን አለበት። ውስጥ ነው HTMLን ከከፈትን በኋላ እንደምታዩት እዚህ HTMLን ከከፈትን በኋላ ነው የሆነ ነገር መጻፍ የምንችለው። ከዛ ልክ ሁሉንም ስንጨርስ በHTML እንዘጋዋለን ማለት ነው። እዛ ውስጥ ደግሞ ሄድ የሚባል አለ። ሄዱ ስራው ደግሞ ይቺ የምታዩት በቀይ ያለችዋ ነገር ማለት ነው። ስለ ዌብ ፔጃችን ኢንፎርሜሽን ለምሳሌ ይሄን በሰው ማሰብ ትችላላችሁ። አንድ ሰው አካሉ አለ። የአካሉ ሙሉ የሚታየው በዲ ነው። የሚታየው ሰውየው የሚታየው በዲ ውስጥ ይቀመጣል። ሄድ የሚባለው ደግሞ ጀስት እንደማሰብ ትችላላችሁ ኢንፎርሜሽን ስለ ሰው ለምሳሌ ስሙ፣ እድሜው፣ የትምህርት ደረጃው ምናምን ብትሉት ከሰውነቱ ጋር የሚያገናኘው ነገር የለም። ግን ያን ሰውነት ለመግለጽ ያሉ ኢንፎርሜሽኖች ናቸው። ይህም ስለ ዌብ ፔጃችን ኢንፎርሜሽን የሚቀመጥበት ለምሳሌ ታይትል፣ ሜታ ምናምን ሊንኮች ምናምኖች ሄድ ውስጥ ይሆናሉ ማለት ነው። ማንኛውም አብዛኞቹ አሁን ላይ ያሉ ከረንት ዌብሳይቶች ስትራክቸራቸው ይሄን ይመስላል። አንዱ ላይኖር ይችላል። ለምሳሌ አሳይድ ሊኖርም ይችላል። አርቲክሎቹ እንደዚህ 3 4 ላይሆኑ ይችላሉ። ፉተር ኦልሬዲ ይኖራል። በዚህ መልኩ ግን ስትራክቸራቸው እንደዚህ ይሆናል ማለት ነው። HTML ፔጆች ስትራክቸር ሜይንሊ ይሄን ይመስላል። ሄደር አለ፣ ከዛ ሜይን አለ መሃሉ፣ ከዛ ፉተር አለ ከታች ማለት ነው። ሄደር ላይ እንደምታዩት የተለያዩ ናቪጌሽኖች ሊኖሩ ይችላሉ። ሜይን ውስጥ አሳይድ ሊኖር ይችላል። የተለያዩ አርቲክል ሴክሽኖች ሊኖሩ ይችላሉ ማለት ነው። ይሄን የመሰለ ስትራክቸር ዌብ ፔጅ ነው ለመስራት የምንሞክረው ማለት ነው። በትሪ ሌአውት ደግሞ ስናየው ቅድም ያየነውን ራሱን በትሪ ሌአውት ስናየው ዶክመንት አለ። HTML ዶክመንታችን ሁልጊዜ በHTML ስር ነው የሚሆነው ማለት ነው። HTML ውስጥ ሄድ እና በዲ ይኖራሉ። ሄድ ውስጥ በጣም ብዙ ይኖራሉ እንዳልኳችሁ ታይትል፣ ሜታ ምናምን የሚባሉ ነገር። በዲም ውስጥ እንደዛ ይኖራል ማለት ነው። እነሱን ካየን በኋላ ምንድነው አጠቃላይ የHTML5 ታጎችን በካታጎሪ ስናያቸው ይሄን ይመስላል። ቤዚክ ታጎች አሉ፣ ወደፊት የምናያቸው ናቸው። ለነገሩ ፎርማቲንግ ታጎች አሉ፣ ኢሜጅ ታጎች አሉ፣ ከሊንክ ጋር የተገናኙ አሉ፣ የተለያዩ ሊስት ማድረጊያዎች አሉ። እነዚህ ካታጎሪዎች ናቸው። እነዚህ ውስጥ የተለያዩ በጣም ብዙ አለ። እንግዲህ HTML ታግስ የሚባሉት እነዚህ ናቸው። ሙሉ እነዚህ ለመሸምደዳት ሞክሩ። ሁሉም ሲሰሩባቸው የምትላመዷቸው እና የምታውቋቸው ናቸው። እነዚህ ሙሉዎቹ እንደምታዩቸው በእነዚህ ካታጎራይዝድ ይደረጋሉ ማለት ነው። እነዚህም በሂደት የምናያቸው ነገሮች ማለት ነው። ኮድ ማድረግ እንጀምራለን። ከዛ በፊት ግን አንዳንዱን አናሎጂ ልስጥ በጣም እንዲቀለን የምንሰራው ዌብ ፔጅ ምንድን ነው የሚለውን ለማሳየት ዌብ ፔጅን ከበዲ ከሰውነት ጋር ለማያያዝ እና አንደርስታንድ ለማድረግ ብትሞክሩ HTML ሁልጊዜ የሰው እንደ ስኬለታል ሲስተም ብላችሁ ማሰብ ትችላላችሁ። ልክ ሰውን እንደምታዩት ስኬለታል ሲስተም አለ፣ ስጋ ምናምን ሳይለብስ ማለት ነው። እንደምታዩት እግር አለው፣ እዚህ ጋር እጁ አለ፣ ጣቶቹ አሉ፣ እዚህ ጋር አርም አለ፣ እዚህ ጋር ሪብሶች አሉ፣ እዚህ ስፓይናል ኮርድ አለ፣ ስከል አለ፣ አይኖች አሉ፣ እጆች አሉ። እነዚህ በአንድ ተጣምረው ይሄን ስኬለታል ሲስተም እንዲቆም አድርገው ዌብ ፔጅን ደግሞ እንደዚህ እንዲቆም የሚያደርጉት HTML ኤሌመንትስ የሚባሉ አሉ። እነሱን እናያለን። ከዛ በተጨማሪ CSS የሚባል እሱ ደግሞ ስጋና ልብስ ማለት እንዲያምር ማስዋብ ደግሞ ስታይል ሺት ይባላል። እንዴት እንደሆነ እሱንም ወደፊት የምናየው ይሆናል። ባጭሩ ግን የተሰጠንን HTML ስታይል ሺት ስንጨምርበት ወይም CSS የሚባለው ቋንቋ ስንጨምርበት እንደዚህ የተዋበ ዌብ ፔጅ የምናየው ይሆናል ማለት ነው። የተለያዩ ዌብሳይቶች ተውበው ስታያቸው ስትራክቸሩ የተሰራው ኖርማል አጽሞ የተሰራው በHTML ነው። ያመረው ደግሞ በCSS ነው። እንደምታዩት ጃቫስክሪፕት የሚባለው ደግሞ ነርቮች መስል ነው የተጨመረበት። ጀስት መስል ሲጨመርበት ኢንተራክቲቪቲ አለ ማለት ነው። የሰራው ነገር አለ ማለት ነው። ኢንተራክቲቪቲ ሲጨምር አንድ ዌብ ፔጅ ጃቫስክሪፕት አለው ማለት ነው። እናደርጋለን። ከዛ በፊት እንግዲህ HTML ኤሌመንቶች እና HTML አትሪቢዩቶች ማየት አለብን ማለት ነው። HTML ኤሌመንቶች ማለት እንደነገርኳችሁ HTML አርኪቴክቸሩን የሰሩት እንደ እጅ እንደምናምን ብላችሁ አስቡት። እንደዛ ይሆናል። HTML ማለት ኖርማል ትርጓሜያቸው ኤሌመንትስ the HTML element is everything from the start tag to the end tag። በታግ በኩል ስታያቸው እንደዚህ ነው። ለምሳሌ h1 የሚባል HTML ኤሌመንት አለ። ሄዲንግ ዋን ለመስራት የሚያገለግል ከዚህ ጀምሮ ከዛ ኮንቴንት አለ፣ ከዛ መዝጊያው ታግ አለ። ይሄ ሙሉ ሄዲንግ ኤሌመንት ይባላል። ይሄ ታግ ኖርማሊ ይሄኛው ስታርት ታግ ይባላል፣ ይሄኛው ኤንድ ታግ ይባላል። ይሄኛው ደግሞ
ኤሌመንት ኮንቴንት ይባላል። ባጭሩ ሙሉ ምን ይባላል? HTML ኤሌመንት ይባላል። እንደዚህ አይነት ብዙዎች አሉ ማለት ነው። አትሪቡት የሚባለው ደግሞ ስለ ኤሌመንታችን አዲሽናል ኢንፎርሜሽን መስጠት የሚችል ነው። ለምሳሌ ኢሜጅ የሚባል ኤሌመንት አለ፣ ልክ እንደ ቅድሙ ማለት ነው። ይህ ኢሜጅ የሚባለው ኤሌመንት ሶርሱ ከየት ነው? ኢሜጁን ያመጣው ሶርስ ከየት ነው? ከዛ ዊድዙ ደግሞ ለምሳሌ የዛ ዊድዙ ምን መሆን አለበት? ኢሜጅ ዲስፕሌይ ልናደርግ የፈለግነው ስንት በስንት ሆኖ ዲስፕሌይ ይሆንልን ዌብ ፔጃችን ላይ እንደምታዩት ዊድዝ 500 ሄድ 600 ብዬ አስቀምጡ። ሶ ያ ፔጅ ዌብ ብራውዘራችን ላይ ዲስፕሌይ ሲሆን ዊድዙ 500 ሄዱ 600 ሆኖ ዲስፕሌይ ይሆናል። እነዚህ ፕሮፐርቲዎች ናቸው። ዊድዝ እኩል ይሆናል ምናምን። ሶ እነዚህ ነገሮች ምን ይባላሉ ማለት ነው? አትሪቡትስ ይባላሉ ማለት ነው። አትሪቡት ይባላሉ። ሶ HTML ኤሌመንት እና አትሪቡት ልዩነቱ ነው። እዚህ ኢሜጅ የሚባለው ከዚህ እስከዚህ ሙሉ ኤሌመንት ነው። መሀል ላይ ባህሪዎች የሚሰጡት ባህሪዎች አትሪቡት ይባላሉ ማለት ነው። ሶ እነዚህን አናሎጂዎች እየሰራችሁ ነገሮችን ለማሰብ ትሞክራላችሁ። HTML ኤሌመንቶች የሚሰሩት ለምሳሌ እነዚህ ኤሌመንቶች ናቸው። ፉተር፣ በዲ፣ ሄድ የሚባሉ ኤሌመንቶች አሉ። ልክ አጽም መስሪያ እንደሚያገለግሉ ናቸው። አሁን ቀጥታ ወደ ኮድ እንሄድና ምን እንደሚመስል እናያለን ማለት ነው። ቪዥዋል ስቱዲዮን ጭነናል። ባለፈው ኢንስቶሊንግ ቪዥዋል ስቱዲዮ የሚል አንድ ቪዲዮ ሰርቻለሁኝ። ከዛ በኋላ ትከፍቱታላችሁ። እሱን ከከፈታችሁ በኋላ ምንድነው የምታደርጉት? ፎልደር ክሬት እናደርጋለን። መጀመሪያ ኖርማሊ ፒሲያችን ላይ ዴስክቶፕ ላይ ሊሆን ይችላል አንድ ማይ ፈርስት ዌብሳይት የሚል ለምሳሌ አንድ ፎልደር ክሬት ላድርግ። ፎልደር ምንድነው? አይ ፈርስት ዌብሳይት ብዬ እቺን ክሬት አደረኩ ማለት ነው። ሶ እቺን ማይ ዌብሳይት የምትለዋን ቀጥታ ወስጄ ምንድነው ማድረጋት? ተከፈትኩት ቪዥዋል ስቱዲዮ ውስጥ አስቀምጣታለሁ ማለት ነው። እንደምታዩት ቪዥዋል ስቱዲዮ ትረስት ዘ አውተርስ ይላችኋል። ሌላ ሰው ከከፈተው በሚል ነው የስ አይ ትረስት ትሉታላችሁ። ከዛ በኋላ ያመጣላችኋል ማለት ነው። ይሄን ይመስላል። ያት እንግዲህ ያስገባዋት አሁን ይቺ ናት ማለት ነው። የምታዩት ማይ ፈርስት ዌብሳይት የምትል ፎልደር አለች ማለት ነው። ስለዚህ አሁን የመጀመሪያዋን ዌብሳይት ፔጅ ልሰራ ነው ማለት ነው። እዚህ የምታዩቸው ብዙ ነገሮች አሉ። የመጀመሪያዋ ኒው ፋይል አለች፣ ኒው ፎልደር አለ፣ እንደዚህ አይነት ነገሮች አሉ። እኛ ፎልደር ክሬት አድርገናል። የመጀመሪያው አሁን የምናደርገው ኒው ፋይል ነው። ክሬት እናደርጋትና ኢንደክስ የመጀመሪያ ፔጅ ሁል ጊዜ በብዛት ባይ ዲፎልት ኢንደክስ ይባላል። ኢንደክስ ዶት ኤችቲኤምኤል ዶት ኤችቲኤምኤል የሚባለው ኤችቲኤምኤል ስትሰሩ ኤክስቴንሽኑ ኤችቲኤምኤል መሆን አለበት። ለምሳሌ የኢሜጆች ዶት ጄፒጂ ዶት ጄፒግ ምናምን ሊሆን ይችላል። ወይም የቪዲዮ ዶት ኤምፒ4 ምናምን ዶት ኤቪአይ ምናምን ሊሆን ይችላል። የኦዲዮች ዶት ኤምፒ3 እንደሚባለው ሁሉ ኤችቲኤምኤል ወይም የጽሁፍ ደግሞ ለምሳሌ ፒዲኤፍ ዶክመንቶች ዶት ፒዲኤፍ እንደሚሉ የወርድ ነገር ደግሞ ዶት ዶክኤክስ እንደሚባለው ሁሉ ኤችቲኤምኤል ዶክመንት ሁልጊዜ የሆነ ስም ዶት ኤችቲኤምኤል መባል አለበት ማለት ነው። የምንሰራቸው ነገሮች በሙሉ እንደዛ ይሆናሉ። ልክ እንደሱ ብላችሁ ክሊክ ስታደርጉት ይኸው ፋይላችሁን ክሬት ያደርግላችኋል ማለት ነው። ሶ ያቺ እንደምታዩት ፎርማቷ ምኗ እንደዚህ ይሆንላችኋል። በታግ መልክ ያስቀምጥላችኋል ማለት ነው። ሶ አንድ ቁጥር ብሎ ያመጣላችኋል። ኮድ ልንጀምር። ሶ የመጀመሪያው ኮድ የምንጽፈው ልክ ቅድም በስላይዱ ላይ እንዳየነው ምንድን ይሆናል ማለት ነው? ዶክ ታይፕ መሆን ይሆናል ማለት ነው። ስታርት ለዛን እናደርጋለን። እንደምታዩት ቪዥዋል ስቱዲዮ ራሱ ሪኮመንድ ያደርጋችኋል። ኤችቲኤምኤል ኤሌመንቶችን ምን አሉ የሚለውን ራሱ ሪኮመንድ ያደርጋችኋል። ስለዚህ እኛ የመጀመሪያ ላይ የምትሆነው ዶክ ታይፕ ናት። እንደምታዩት ኤክስክላሜሽን ማርክ እናደርጋለን። ከዛ ዶክ ታይፕ ስትሏት እንደምታዩት ትመጣለች። እቺ ዶክ ታይፕ ኤችቲኤምኤል ይህች ታግ ሁልጊዜ የምታገለግለው ዶክመንታችን አሁን እኛ ዶክ ታይፕ ይሄ HTML5 ነው እያልነገር ነው ማለት ነው። ለምንጽፈውን ኮድ ለብራውዘራችን እየነገርን ነው ማለት ነው። አያችሁ አይደለ? HTML5 ነው። የተለያዩ ቨርዥኖች ስላሉ ሶ ሁለተኛው እንትን ይኖራል። ከዛ በኋላ ምንድነው HTML ነው። ከዚህ በኋላ ያለው በሙሉ በHTML ውስጥ መሆን አለበት። HTML እንደምታዩት HTML ከዛ እንዘጋታለን ማለት ነው። ስንዘጋት ራሱ ይዘጋል። ሉክ HTML ከፈትን ከዛ በHTML ዘጋን። ስለዚህ በእነዚህ ሁለቶቹ መሃል ይሆናል እያንዳንዳ ካሁን በኋላ የምንጽፋት ኮድ እነዚህ ሁለት ነው እዚህ መሃል መሆን አለበት ማለት ነው። ስለዚህ ቀጥታ እናደርጋለሁ እሱን ኢንተር ሳደርግ ይኸው እንደምታዩት የሱ ቺልድረን ስለሆነ እንትን ይለናል ማለት ነው። አሁን HTML ዶክመንት ልንጽፍ። ስለዚህ የመጀመሪያው ምንድነው የምናደርገው? HTML ቅድም በነገርኳችሁ መሰረት ስንት ኤሌመንቶች ነው የሚኖሩት? ሁለት ኤሌመንት። የመጀመሪያው ማን ነው? ሄድ የሚባል ይሆናል ማለት ነው። ሉክ ሄድ አድርጌ ስዘጋው በዚህ መልኩ አመጣልኝ ማለት ነው። HTML
የመጀመሪያው HTML ነበረ እነዚህ ሁለቶቹ መሃል የመጀመሪያው ኤሌመንት ሄድ ነው ሄድ የሚባል ውስጥ ሌላ ኤሌመንት እናስገባለን ከዛ በፊት ግን ሁለተኛው ደግሞ ምንድነው በዲ የሚባል ደግሞ አለ ሁለት ኤሌመንቶች ስለሆኑ በዲ የሚባሉ ደግሞ አለ በዲ ነው ስናረጋው ስለዚህ አሁን በዲና ሄድ የሚባሉ ሁለት ኤሌመንቶች ብቻ ናቸው HTML ውስጥ ከነዚህ ውስጥ ነው የሚታየው በሙሉ ደግሞ እናስቀምጠው በዲ ውስጥ ነው ማለት ኢንፎርሜሽን ነገሮቻችን ደግሞ ሄድ ውስጥ ይሆናል ለምሳሌ ሄድ ውስጥ አሁን ምን ማለት ይችላል ታይትል የሚባል ለምሳሌ አለ ታይትል ዶት ታይትል ብዬ የምታዩት ነገር አለች ይሄን ባስቀምጥ ይሄ ታይትል የምትል ሄድ ውስጥ ሌላ ክሬት አደረኩ ማለት ታይትል የሚባለው የዶክመንታችንን ስም የሚሰጥ ነው ለምሳሌ ብራውዘራችን ላይ ምን እናደርገው ለምሳሌ ማይ ፈርስት ዌብሳይት ነው ስሙ ብዬ ባስብ ዶክመንት ስም ሆነ ማለት ነው በዲ የሚባለው ደግሞ ውስጥ የሚታይ ነገር ነው የሚቀመጠው ለምሳሌ h1 የመጀመሪያው የምናየው h1 የሚባል HTML ኤሌመንት ነው እንበልና h1 እያሰብኩኝ ይሄ h1 ሪፕሬዘንት የሴክሽን ሄዲንግ ወይም ታይትል ነው የሚገልጸው በዚህ መልኩ አስቀምጠው this is my first website ብዬ ባስቀምጥ እንደምታዩት ነው አሁን እንግዲህ ይህን ሴቭ አደረኩኝ ከዛ እንደዚህ አደረጉና ኮንትሮል ሴቭ ወይም እዚህ ጋር መጣችሁ ኮንትሮል ብላችሁ እዚህ ጋር ሴቭ የሚለውን ሴቭ ትሉታላችሁ ማለት ነው እዚህ ኤሌመንታችሁ ይቺ ኢንዴክስ የምትባለው ፔጅ ከዛ በመቀጠል ምን ታደርጋላችሁ ቪዥዋል ስቱዲዮ ላይ ላይቭ ሰርቨር የሚባል አለ እዚህ የምታዩት ነገር ኤክስቴንሽን አለች ኤክስቴንሽን የምትለዋን ትነኩና እኔ ስለጫንኩት እናንተ ምናልባት ካልጫናችሁ ላይቭ ሰርቨር የምትል ኤክስቴንሽን ትነካላችሁ ይሄው የምታዩት እቺ ነገር አለች እዚህ ጋር ኤክስቴንሽን የምትለዋን ታብ ስትነኳት በጎን በኩል ከዛ ሊስት ያመጣላችሁ ላይቭ ሰርቨር ስትል ያቺ ላይቭ ሰርቨር የመጀመሪያው ላውንች ዴቨሎፕመንት ሰርቨር የምትለዋን ትነኳታላችሁ ክሊክ ስታደርጓት እቺ ነገር ትመጣለች ዋይፋይ እሷን እዚህ ጋር አንኢንስቶል እዚህ ጋር ኢንስቶል የምትል በተን ትኖራለች እኔ ስላረኳት አንኢንስቶል ነው የምትለው እሷን ኢንስቶል ታደርጓትና እስከትጭን ትጠብቁታላችሁ ልክ ከጫናችሁ በኋላ ትጀምራላችሁ ማለት እሷ ስራዋ ምንድነው ልክ እዚህ ሆነን ዲስፕሌይ እንዲያደርግልን እዚህ ጋር ሆነን ረን ማድረግ እንድንችል ዶክመንታችን ከዚህ በኋላ ምንድነው እቺን ራይት ክሊክ ታደርጋት ኦፕን ዊዝ ላይቭ ሰርቨር በዛች ኤክስቴንሽን ምክንያት ብቻ ሶ እቺን ስንነካት ቀጥታ ይመጣልናል ማለት ነው ብራውዘራችን ምን እንደሚመስል ለማሳየት ይሄው ረን ያደርግልናል አሁን የጻፍኳት ዌብ ፔጅ እቺ ሆነች ማለት ነው ሉክ አሁን እንግዲህ በጣም ይቀለናል ማለት ነው በጎን አድርገን እንሰራለን ሉክ በዚህ መልኩ ሳይድ ባይ ሳይድ አድርገን እንሰራለን ማለት ነው ይሄኛው ኮድ የሚጽፈው ይሄ ነው ከዛ በኋላ የሚያሳይ ደግሞ ይሄ ኮድ የሚያሳየው ይሄ ይሆናል ማለት ነው ሶ እዚህ ጋር የጻፍናት ኮድ አሁን እንግዲህ ለማየት ያህል መጀመሪያው ታይትል ማይ ፈርስት ዌብሳይት የምትለዋ የዌብ ፔጃችሁ ናት ብያችኋለሁ እዚህ ዌብሳይታችን ላይ ስመጣ ይቺኛው እዚህ ጋር ማይ ፈርስት ዌብሳይት የምትለዋ ሲታያችኋለች አይደል ይቺ ናት ሁሉ ጊዜ ይቺን ስም መስጫ ናት ይቺ ታይትል የምትባል እዛ ጋር የሚታዩ በታቦች እንደዚህ እየነካካችሁ ታቦችን ስትከፍቱ የሚያሳያችሁ በሙሉ ታይትል መቀመጥ አለበት እቺ በዲ ላይ ዌብሳይታችሁ ላይ ዲስፕሌይ የሚሆነው ደግሞ ሁሉ ጊዜ በዲ ውስጥ ያለ ነገር ነው ይሄው በዲ ውስጥ ያለችው ብቸኛዋ ነገር h1 ናት h1 this is my first website ሶ ይሄን የሚመስል ነው አጻጻፉ ካል እንግዲህ ቀጥታ አሁን ኤሌመንቶቻችንን ማየት እንጀምራለን ማለት ነው እንግዲህ ከዚሁ ከh1 ስለጀመር ስለ h1 ማየት እንጀምር h1 ማለት ምን ማለት ነው h1 ማለት ሁሉ ጊዜ ዶክመንት ዌብ ፔጃችን ላይ የሆነ እንትን መጻፍ ስንፈልግ ታይትል ወይም ሰብታይትሎችን ለመጻፍ ስንሞክር ስንፈልግ የምንጠቀምባቸው ሄዲንግ ይባላሉ እነዚህ ሄዲንጎች የተለያዩ አይነት አሉ ከh1 እስከ h6 6 ሄዲንጎች አሉ ማለት ነው እነዚህ 6 የመጀመሪያው h1 ይሄ ነው ተለቅ ያለው ማለት ነው እንደምንፈልገው ነው ለምሳሌ ታይትል ሰብታይትል ምናምን ስንፈልግ እንደምናደርገው ማለት ዶክመንት ስንጽፍ የመጀመሪያው ታይትል አለ በሱ ስር ለምሳሌ ቻፕተር 1 ብንል እንደ ቻፕተር 1 እነዚህ ትልቅ ሄዲንጎች በh1 ብትገልጿቸው ቻፕተር 1 ላይ ደግሞ ያሉ ለምሳሌ 1.2 1.3 1.3 ያላችሁ የምታደርጓቸው ደግሞ ሰብታይትሎች ይኖራሉ የሱ ደግሞ ሰብታይትል 1.1 1.12 1.13 የምትሏቸው ሊኖሩ ይችላሉ አይደል ልክ እንደዛ አይነት ስትራክቸር ዌብ ፔጃችሁ ላይ መስራት ብትፈልጉ ምን ታደርጋላችሁ ማለት ነው h1 ትጠቀማላችሁ ማለት h1 h2 h6 ትጠቀማላችሁ ማለት h2 ማለት እንደዚሁ ቼክ ማድረግ ይቻላል ለምሳሌ እቺኛዋን this is my
ፈርስት ዌብሳይት የሚለውን ላጥፋውና እንዲለያችሁ ልዩነቱን በዛው እንዲታቁ ሄዲንግ 1 ልበልላችሁ ማለት ነው። ይሄ ሄዲንግ 1 ነው። ሄዲንግ 1 ብዬ ሴቭ ሳደርገው ይኸው እዚህ ዲስፕሌይ ይሆናል ማለት ነው። ቀጥታ ላይቭ ሰርቨር ጥቅሙ ይሄ ነው። እዚህ ጋር የጻፋችሁትን ሴቭ ስታደርጉት እዚህ ጋር ልዩነቱን ያሳያችኋል። h2 ደግሞ የሚባለው ሁለተኛዋ ሄዲንግ h2 ብላችሁ ትጽፏት ማለት ነው። ከዛ ስትዘጓት መሀሏ ላይ ሄዲንግ 2 ብዬ ጻፍኩኝ ማለት ነው። ይሄ ኮንቴንት ይባላል። ሄዲንግ 2 ከዛ አሁንም ሴቭ ሳደርገው ሄዲንግ 2 መጣ። አሁን ልዩነታቸውን ማየት ትችላላችሁ ማለት ነው። ሄዲንግ 1 ከፍ ይላል ከሄዲንግ 2። ከዚች እነስ ያለች ጽሁፍ ሄዲንግ ወይም ታይትል ለሆነ ከሆነ የምትጽፉ ደግሞ h3 ትጠቀማላችሁ ማለት ነው። h3 ተጠቀሙና አሁንም ሄዲንግ 3 ትባላችሁ ማለት ነው። ሄዲንግ 3 አሁን ሴቭ ስታደርጉት ሄዲንግ 3 መጣች ማለት ነው። እንደምታያቸው ናቸው። እነዚህ ሄዲንግ 3 ይሆናል ማለት ነው። እሺ ከዚህ እነስ ያለ አሁን ከፓራግራፉ ሁሉ ሊያንስ ይችላል። ከዚህ እነስ ያለ ሌላ ሄዲንግ መስራት ብትፈልጉ ደግሞ ሄዲንግ 4 እስከ 6 ስላለ ሁሉን ቼክ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ሄዲንግ 4 ይሆናል ማለት ነው። ሴቭ ስታደርጉት ሄዲንግ 4 ያመጣላችኋል። ሌላኛው ሄዲንግ 5 ነው። ሁሉንም ልዩነቶቹን ታያላችሁ። ከዛ ሄዲንግ 5 እሺ ሄዲንግ 5 ሌላኛው ደግሞ ሉክ በጣም እያነሰ ከሄዲንግ 1 እያነሰ ሄዶ የመጨረሻው ሄዲንግ ወይም ታይትል መስሪያ h6 ይባላል። h6 ይሄ የመጨረሻው ሄዲንግ ነው። ሄዲንግ 6 እስከዚህ ድረስ መስራት ይቻላል ማለት ነው። አሁን ልዩነታቸውን ነው እንደ ፍላጎታችሁ የተለያዩ ሄዲንግ መስራት ስትፈልጉ እነዚህ ሄዲንጎች መጠቀም ትችላላችሁ ማለት ነው። እንደ ፍላጎታችሁ ይህ ዲፎልት ሳይዛቸው፣ ዲፎልት ከለራቸው፣ ዲፎልት ፎንት ዌይታቸው እነዚህን በስታይል ሺት መቀየር ትችላላችሁ። ይህ ዲፎልት ሳይዝ እንትናቸው ነው ማለት ነው። እንደገና አንዳንድ ነገሮችን ለምሳሌ ፓራግራፍ የሚባል ዶክመንት አለ። መሀል ላይ መጻፍ ብትፈልጉ ስትራክቸር ይይዛል ማለት ነው። ለምሳሌ እንደነገርኳችሁ ይህን በቻፕተር ብትገልጹትና ሄዲንግ 1 ላይ ሄዲንግ 1 ለምሳሌ ቻፕተር 1 ነው ብዬ ላስብ። ሄዲንግ 1 ሶ ቻፕተር 1 ነው ብዬ ባስብ ሄዲንግ 1 ሶ እንደምታዩት ቻፕተር 1 አለ። ከሱ ስር የሆነ ፓራግራፍ ቢኖር ለምሳሌ ፓራግራፍ ነገሮችን ኖርማል ቴክስትን ለመጻፍ የምንጠቀምበት ፓራግራፍ ታግ ይባላል። ታጉ ደግሞ ፒ ናት። እሷ እንዴት ነው የምትጻፈው? ኖርማል ጽሁፍን ሄዲንግ ያልሆነን ለመጻፍ በዚህ መልኩ ትጻፋለች ማለት ነው። በፒ ስታርት ታጓ ፒ ትሆናለች። መዝጊያ ታጓ ደግሞ ራሷ ፒ ሆና ስላሽ አላት ማለት ነው ትሆናለች ማለት ነው። ሶ እንደዛ ቢሆን this is my paragraph ብዬ ብጽፍ ሰው ውስጡ እሺ እንደምታዩት this is my paragraph ብላ ኖርማል ቴክስት መጣች ማለት ነው። ሶ አሁን h2 ደግሞ የቻፕተር 1 ቻፕተር 1.2 ይሆናል። ለምሳሌ እዚህ ጋር 1.2 ይሆናል። አሁን እንደዚህ ይሆናል 1.2 ይሆናልና እዚህ ጋር ሌላ ቴክስት ደግሞ ሌላ ፓራግራፍ ይሆናል ነበር። ሌላ ፓራግራፍ ይሆናል ነበር። ፒን እንላለን ማለት ነው። ሶ ፒ this is my second paragraph ጽፉ። ይሄን ይመስላል ማለት ነው። በዚህ መልኩ ትጽፋላችሁ። ይሄ ብራውዘሩ በስነ ስርዓት አንደርስታንድ እንዲያደርግ ይረዳዋል ማለት ነው። ሄዲንግ ከፋብሎ መጻፍ እንደገና h3 ላይ እንደዚሁ ትጽፋላችሁ ማለት ነው። ፒ ብላችሁ ፒ ከፍታችሁ this is my third paragraph ታረጋላችሁ ማለት ነው። እንደምታዩት ይመጣላችኋል ማለት ነው። በዚህ መልኩ ይመጣል። ለምሳሌ እዚህም እንደነገርኳችሁ h2ን እዚህ መደጋገም ትችላላችሁ። h3 ወይም እዚህ ጋር እንደጨረሳችሁ ይሄኛውን h2 ማድረግ ብትፈልጉ h2 ታረጋላችሁ ማለት ነው። በዚህ መልኩ ብታረጉት ይሄው ከፍ ይላል ማለት ነው። ሶ ስለዚህ ሄዲንግ 1 2 ነበረ። እዚህ ጋር ሄዲንግ 1 3 ማድረግ ትችላላችሁ ማለት ነው። እንደዛ አድርጋችሁ መጠቀም ትችላላችሁ ብላችኋለሁኝ። ይህ እንግዲህ የመጀመሪያው ሄዲንግ እና ፓራግራፍን ያየንበት የመጀመሪያው ነው። ሌላኛው ደግሞ ምንድነው? ሊንክ ነው። ለምሳሌ ዌብ ፔጅ ላይ ዋናው ሌላኛው ስራ ምንድነው? ሊንክ ማስቀመጥ ነው። የሆነ ሊንክ ቢኖረንና ያንን ሊንክ ልክ እንደምታዩት የተለያዩ ሊንኮች አሉ። ለምሳሌ እዚህ ጋር ዩቲዩብ የምትለዋለች እሷን ሊንክ ናት። ስነካት በተን ናት። በርግጥ ስነካት ወደ ሆነ ቦታ ይዞኝ ይሄዳል። እንደዚህ አይነት ቴክስት ብትፈልጉ ለዛ የምንጠቀምበት ታግ ወይም ኤሌመንት ኤ ይባላል። ኤን ስታዩት ሙሉ ዲስክሪፕሽን ሌላ ጊዜ ያመጣለሁ። አሁን ግን ኤ የምትሉት አይሪፍ ይላችኋል። እዚህ ጽሁፉ ክሊክ ብታደርጉኝ እንደዚህ ብታደርጉት ይኸው እዚህ አንደርላይን አድርጎ ሊንክ ኖርማሊ ለሌሎቹ ይኸው ዝም ብሎ ነበረ። ለሷ ግን የሆነች ሃንድ ይሆናል ማለት ነው። ክሊክ እንድታደርጉ
ክሊክ ስታደርጉት ወደ ኋላ ይመልሳችኋል። ክሊክ የሚደረግ ማለት ወደ ሆነ ሊንክ እዚህ ሃይሬፍ የሚለውን ወደ ሆነ ለምሳሌ ወደ www.google.com እንዲሄድ የፈለኩት ምን ልክ እሷን ስነካት ወደ www.google.com ይዞኝ ይሄዳል ማለት ነው። ሉክ ይሄን ሳምፕል ላይ ማየት ትችላላችሁ። ሉክ ይቻለች እቺን ስነካት ቀጥታ ወዴት ይዞኝ ሄደ ወደ ጉግል ይዞኝ ይሄዳል ማለት ነው። እዚህ ጋር https መጻፍ ስላለብኝ https በዚህ መልኩ መጻፍ አለበት። የሊንክ አቀማመጡ እንደዛ ስለሆነ ወይም ኖርማሊ ይሄን ሳናስቀምጥ ኖርማል ሊንክም ሊሆን ይችላል የምናደርገው። ሊንክ ማስቀመጥ ካልፈለጋችሁ ምን ታደርጋላችሁ? ስላይስ ብቻ ታደርጋላችሁ ማለት ነው። በዚህ መልኩ ታደርጋላችሁ ማለት ነው። አሁን ጉግል ላይ ያለነው እንመለሳለን ማለት ነው። ሶ ክሊክ ሚስትሉት እዚህ ይመልሳችኋል ማለት ነው። ወደ google.com ጌት ይላችኋል። ይሄን ይመስላል አጠቃላይ ያሉት ነገሮች እነዚህ ናቸው። እነዚህን ካየን ቀጣይ ፕሮግራማችን ላይ ደግሞ ሰፋ አድርገን ሌሎች ኤሌመንቶችን ይዘን እንመጣለን እንቀርባለን ማለት ነው። ለዛሬ በዚህ ይቻላል። ክፍል 2 በጣም ዲስክሪፕቲቭ ሆኖ ይቀጥላል። Thank you.